ትልቅ ውጤት የሚሰጡ ነገሮች ዋነኛው ደግሞ ዛሬ እናያለን ትኩረት ነው ወይም ፎከስ የምንለው በእንግሊዘኛ ማለት ነው። ጤና ይስጥልኝ፣ እንዴት ናችሁ? ይህ ማስራስ ዩቲዩብ ቻናል ነው። ፎከስ ወይም ትኩረት ለብዙ ነገሮች ጠቃሚ እንደሆነ ብዙ ስኮላሮች እንደዚሁም ደግሞ ብዙ የማይንድሴት ጸሐፊዎች ጽፈዋል፣ እኛም እንረዳለን ብዬ አስባለሁ። እናም ትኩረትን በምን አይነት መልኩ ልንገልጸው እንችላለን፣ ትኩረትን በምን አይነት ሁኔታ ልንጠቀምበት እንችላለን የሚለው ትልቅ ጥያቄ ነው። እናም ተማሪ የማጥኒያ ቦታውን ከዛም ባለፈ ደግሞ የሚረብሸው ነገር ካለ እሱን አቮይድ በማድረግ ወይም ደግሞ ከዛ በመላቀቅ ላይብረሪ በመግባት ትኩረቱን ለመሰብሰብ ይሞክራል። ሌላውም ሹፌሩም በሚነዳበት መኪና ወይም ቁጭ ብሎ በሚያሽከረክረው አውሮፕላን ሊሆን ይችላል፣ ኤኒቲንግ ትራንስፖርቴሽን ተጠቃሚ ከሆነ ወይም ሹፌር ከሆነ ወይም ፓይለት ከሆነ በሚያደርገው ነገር ላይ ትኩረቱን ማድረግ አለ። ትኩረት ሁሉ እስካደረገ ብዙ አደጋዎች በሰከንድ ውስጥ ስለሚፈጠሩ ማለት ነው። ለመለወጥ የምናስባቸው ነገሮች፣ ለመቀየር የምናስባቸው ነገሮች በሙሉ በትኩረት መስጠት አለ። ዓለማችን የዓለም አቀፍ ግንኙነት እንደሚነግረን ከሆነ ለእያንዳንዱ የዓለማችን ስኬት፣ የዓለማችን ኢንቬንሽን፣ የዓለማችን ንግድ፣ ትሬድ፣ ኢንተርናሽናል ትሬድን የመሳሰሉ ነገሮች በሙሉ የሚፈጸሙት በትኩረት ነው። እያንዳንዱ ቀንና ሌሊት ትኩረት ይሻል፣ እያንዳንዱ ሰከንድ ትኩረት ይሻል፣ እያንዳንዱ ማይክሮ ሰከንድ ትኩረት ይሻል። ስለዚህ ትኩረታችንን እስካላሸሸን ድረስ፣ ትኩረታችን እስካለ ድረስ የምንፈልግበት ቦታ መድረስ እንችላለን። ቶማስ ኤዲሰን፣ አሌክዛንደር ግራሃም ቤል እንደዚሁም ደግሞ አልበርት አንስታይንን ማሰብና ማስተዋል ይጠበቅብናል። በትኩረት ለዓመታት የሰሩት ኢንቬንሽን፣ በትኩረት ለዓመታት ያጠኑት ጥናት ዓለምን ወደ ተለያየ አቅጣጫ ለውጦ አንቱ የተባሉ ሰዎች በክፉም በደጉም እንዲነሱ የሚያደርጋቸው ማለት ነው። አልበርት አንስታይን E=mc² ብሎ አቶሚክ ቦምብ ቅንጣትን የምታክል ነገር ሰርቶ ሂሮሺማና ናጋሳኪ ላይ አሜሪካ ተጠቅመው ያውላ ጉዳት ስታደርስ ተከላክሏል ተብሎ ይነሳል። በክፋት ደግሞ ወይ ደግሞ በጨካኝነቱ ያን ነገር በመፍጠሩ ራሱ ደግሞ ይወቀሳል፣ ከጃፓኖች ጨምሮ ማለት ነው። በሁለት ጎኑ እናውሰዋለን። እሱ ግን ያን ነገር ዴቨሎፕ ለማድረግ ጸጸት ቢሰማውን በኋላ ላይ ያን ነገር ዴቨሎፕ ለማድረግ ብዙ ትኩረት የሚሹ ነገሮችን፣ ብዙ ሳይንቲፊክ ቀመሮችን፣ ብዙ የህይወት ልምዶችን በትኩረት ሰርቶ ነው እዛ የደረሰው። ምናልባትም ትኩረት ባይኖረው ኖሮ ያንን ነገር የማድረግ አቅሙ አይኖርም ነበር ማለት ነው። ሌላኛው አሌክዛንደር ግራሃም ቤልም ቢሆን የስልክን ሽቦ ከሽቦ አገናኝቶ ስልክ እንዲደወል በማድረግ ወይ ደግሞ ስልክ እንዲገኝ በማድረጉ ሄሎ በሚለው የሚስቱ ስም እኛ ሄሎ እየተባባልን አለን እስካሁን ድረስ ማለት ነው። የአሌክዛንደር ግራሃም ቤል ባለቤት ሄሎ ግራሃም ቤል ትባላለች። እናም እኛ ዛሬ ሄሎ የምንባባለው እነሱ በትኩረት በሰሩት ቴሌፎን አማካኝነት ነው። ቶማስ ኤዲሰንንም ማንሳት እንችላለን። ዛሬ የምንጠቀማቸው ብርሃኖች፣ ዛሬ የምንጠቀማቸው አምፖሎች ኢንቨንት አድርጎ ከጨለማ ወደ ብርሃን ወይም ደግሞ ከኩራዝ ወደ ኤሌክትሪክ ብርሃን እንድንሸጋገር ያደረገን ቶማስ ኤዲሰን። ይህም በቀላሉ የመጣ ለውጥ አይደለም። ብዙ ተጋድሎ፣ ብዙ ትኩረት፣ ብዙ ዲሲፕሊን፣ ብዙ ኮንሲስተንሲ የሚጠይቁ ስራዎች ስለሰራ ነው። እናም ብዙ የዓለማችን ኢንቬንሽኖች፣ ብዙ የዓለማችን ተመራማሪዎች፣ ብዙ የዓለማችን ሰዎች፣ ታዋቂ ሰዎች እንደዚሁም ደግሞ ብዙ ሐሳብ ያላቸው ሰዎች አሁንም ሳይንቲስቶችን ጨምሮ ለብዙ በሽታ መድኃኒት ለማግኘት የሚሰሩ የሚጥሩ እያንዳንዳቸው ሁሉ ነገር በትኩረት ስለሚሰሩ ነው። እናም አንተ ትኩረት እያደረክ እየሰራህ ነው ወይ ለምትፈልገው ነገር? አንቺ ትኩረት ለምትፈልጊው ላይ ለመድረስ በትኩረት እየሰራሽ ነው ወይ የሚለው ጥያቄ እኛ ጋር ተመልሶ ይመጣል ማለት ነው። ምን ታስባላችሁ? ምን ሰራው ስራ እያደረግን ያለ ነው በትኩረት ነው? እሱን ካልሆነ ግዴታ ትኩረት አድርገን ለምንሰራው ዓላማ ለምንሰራው ስራ ራሳችንን መስዋዕት ማድረግ ይኖርብናል ማለት ነው። ሰዎች ዲሲፕሊን ይላሉ፣ ሰዎች ኮንሲስተንሲ ይላሉ። ዋናው ግን ዲሲፕሊን እንድንሆንና ኮንሲስተንት ያንን ስራ እንድንሰራ የሚያደርገን ነገር ግን ፎከስ ወይም ትኩረታችን ነው ማለት ነው። እናም ይሄን ለማዳበር 3 ነጥቦችን አነሳላችኋለሁ። የመጀመሪያው ኢንተረስታችንና ፍላጎታችን የሚመጥን ነገር ወይም ደግሞ ምንችለውን ነገር ለመስራትና ያንን ነገር ፍላጎት ማዳበር፣ በፍላጎት ለመስራት መሞከር ነው። የመጀመሪያው ኢንተረስት ለምንሰራው ወይም ደግሞ ማድረግ ለምንሻው ነገር ኢንተረስት ነው። ሁለተኛው ነገር ደግሞ ቀደም እንዳልኳችሁ ኢንተረስቱ ካደረ በኋላ ደግሞ ዲሲፕሊን እንሆናለን። ያንን ነገር በዲሲፕሊን ወይ በአግባቡ መስራትና ለመለወጥ መሞከር። ሶስተኛው ኮንሲስተንሲ ነው፣ ቀጣይነት ያለው። እነዚህ ሲደመሩ ዲሲፕሊን፣ ኢንትረስት
እንደዚሁም ደግሞ ኮንሲስተንሲ ተደምረው ፎከስ ሲጨመርበት ያንን ነገር 100% የማሳካት ዕድላችን የሰፋ መሆኑን ብዙ ጥናቶች ያመለክታሉ። ዓለማችን በአንድ ቀን አልተሰራችም። ዓለማችን ብዙ የሰው ሰራሽ የተፈጥሮ ጉዳቶች ደርሶባታል። የዓለም ንግድም በአንድ ቀን አልቆመም። ብዙ ውጣ ውረድን አሳልፏል። አሁን ያለንበት ራሱ የክሪፕቶ ከረንሲና እነዚህ ምናባዊ ገንዘቦች የበዙበት ሶሻል ሚዲያ የበዛበት ነው። እናም እያንዳንዱ የምናደርጋቸው ነገሮች በትኩረት ካልሰራን እኛም ብቻ ሳይሆን ብዙ ነገሮችን ይዞብን ይሄዳል። ለምሳሌ ስለ ክሪፕቶ ከረንሲ የተወሰነ ሐሳብ እንስጥ። ይህ ምናባዊ ገንዘብ ወይም ምናባዊ ግብይት፣ ምናባዊ ኔትወርክ የሚባለው ማለት ነው ብዙ ችግሮችን ያስከትላል በትኩረት ካልተሰራ። አይታችሁ ከሆነ አንዳንድ ትሬዲንጎች አሉ። ይሄ ትሬድ የሚያደርጉ ኦንላይን ትሬደሮች ማለት ነው። እነሱ የሰከንድ ትኩረት ለምሳሌ አንድ ዜና ሲመጣ ብሬኪንግ ኒውስ ብሎ ሲመጣ አንድ ዜና ያ ዜና ገበያውን ከፍ ወይም ዝቅ ሊያደርገው ይችላል። ሶ they must have to focus on their TV or their internet ማለት ነው። ኢንተርኔታቸው ላይ ወይ ደግሞ ቴሌቪዥናቸው ላይ ወይ ኒውስ ላይ ፎከስ ማድረግ አለባቸው። ኢፍ ያ ትኩረት ሉዝ ካደረጉ they lose in billions ዶላር ማለት ነው። they lose in billion ዶላር። ሶ ትኩረት በየቦታው ስለሆነ ለምናደርገው ነገር በሙሉ ትኩረት በማድረግ ዓላማችንን ከግባችን ማድረስ ይኖርብናል። ዓለም የምትንቀሳቀሰው በትኩረት ነው። እያንዳንዱ ነገር የሚንቀሳቀሰው በትኩረት ነው። መሬት የምትሽከረከረው በራሷ ዛቢያ በትኩረት ነው። ስለዚህ ትኩረታችንን የሚያዳብሩ 3 ነጥቦችን ስሩባቸው። ሐሳብ አስተያየት ካላችሁ ደግሞ እዚህ YouTube ቻናል ላይ ኮሜንት ቦክስ ላይ ያስቀምጡልን። በአጭሩ ቅድም የጠቀስናቸው 4 ነገሮች ሊያሳካልን ከሚችሉ ዋነኛው ነገር አንደኛው ፎከስ ወይም ትኩረት ስለሆነ በትኩረት ነገሮችን ለመስራት እንሞክር የዛሬ መልእክታችን ነው። አጭሩን ቪዲዮ በዚህ ለማጠቃለል ሞክራለሁ ማለት ነው። ሰብስክራይብ በማድረግ የማስራስ YouTube ቻናልን ባለቤት ሁኑ፣ የቤተሰብ ሁኑ። ከዛ በተጨማሪ ደግሞ አዳዲስ የሚለቀቀውን ነገር ቶሎ እንዲደርሳችሁ ደግሞ የኖቲፊኬሽን በተኗን በመጫን ከኛ ጋር እንድትቆዩ እንጋብዛለን። ሳምንት በሌላ ፕሮግራም እስከምንገናኝ ሰላም።